በስተመጨረሻ ማንም ያልፈለገው ሰርግ በግዴታ አሁን ላይ ይከናወናል። ይህንን ሲያዩ ኑህና ሜሌክ በድንጋጤ ይቀራሉ። በሌላ በኩል ደግሞ የሻንሳላን ቤተሰብ ከባድ የሆነ ኪሳራ ውስጥ ይገባሉ። ይህንን ሁሉ በዚህ ቪዲዮ ያገኙታል። እስከ መጨረሻው ድረስ አብራችሁን ቆዩ። ይህንን ቪዲዮ ደግሞ ላይክ እያደረጋችሁ ጀምሩ ትላለሁ። ለዚህ ቻናል አዲስ የሆናችሁ ሰዎች ካላችሁ ይህንን ቻናል ሰብስክራይብ አድርጉ። ቀጥታ ወደ ቪዲዮ እንሄዳለን። በጨለማ በተዋጡ ቦታ ላይ ቺሃንና አባቱ ወደ አንድ ቦታ ይደርሳሉ። ከዛም ቺሃን በመፍራት አካባቢውን መመርመር ይጀምራል። ይህ ወጥመድ ሊሆን እንደሚችል ለአባቱ ከነገረው በኋላ ሽጉጡን ከወገቡ መዞ ያዘ። ከኋላ ሆኖ መቅረብ እንደሚሻል ሐሳብ አቀረበለት። ሁለቱም በጥንቃቄ እየተራመዱ በአንድ የፈረስ ግንብ ውስጥ ሲደርሱ ታሲን በደስታ ተቀበላቸው። በዚህ የሌሊት ሰዓት እዚህ ድረስ ስለመጣችሁ ይቅርታ ከጠየቀ በኋላ ነገር ግን በድርጅታቸው ውስጥ አንድ የካደ ሰው አለ። ይህንንም ሰው ቢፈልጉት አጥተው ነበር እነ ቺሃን። ታዲያ ይህንን ታሲን ስለሰጣቸው ቺሃን ይህንን በሚያይበት ሰዓት ላይ በንዴት ይገነፈልና በሰውየው ላይ ተወረወረ። እንደዚህ አይነት ክህደት እንዴት ነው የኛ ላይ የምትፈጽመው? ማን ነው እንድታደርግ ያደረገ ብሎ ቢጠይቀው ግን ምንም አይነት ምላሽ አልመለሰለትም። በዛ ታይም ላይ ቺሃን ጭራሹኑ በጣም ተናደደ። ከዛም ታሲን አይ በቃ ለእኔ ተወደኝ እንደምንም ብዬ አወጣጠዋለሁ አለው። ቺሃንና አባቱ ወደ መኪናቸው ሲመለሱ ቺሃን በጥርጣሬ ታሲን እኔ ምንም መጥፎ ነገር እንደማላደርግ እንዴት አወቀ በማለት ለአባቱ ጠይቀው። አባቱ ሳሜት እንደ ታሲን ያሉ ሰዎች ከታች ጀምረው ብዙ ነገር ስላዩ ሰውን በቀላሉ የማንበብ ችሎታ ስላላቸው በዛ ምክንያት ነው አንተን የገመተ አለው። ቺሃን አሁንም ጥርጣሬው እንዳለቀቀው ገለጸለት ለአባቱ ታሲን መጥፎ ሰው ሊሆን ይችላል ብሎ። አባቱ ግን አሁን እኮ ጊዜው ተለውጧ ችግር የለውም እንደ ታሲን ያሉ አቋራጭ መንገዶችን የሚያውቁ ወዳጆቻችንን ማስፋት አለብን ብሎ ያስፈልጉናል አለው። በመኪና ውስጥ የነበረችው ሴፍ ላይ ከኑ ጋር ሆና ከእናቷ ስልክ ጥሪ ደረሳት። እናቷ የት ነው ያለሽው? ለምንድን ነው ከቤት ወጣሽው? አለቻት። እሷም አንድ መሰሮ ነገር ስላለ እዛ ነኝ ያለው ትላታለች። ነገር ግን እናቷ ጥርጣሬ ገባት። ውጭ ማለት የት ነው በማለት ጠየቀቻት። ነገር ግን ሴቭ ላይ ዛሬ ቤት እንደማትመለስና ወደ ካይስሪ እየሄደች እንደሆነ ከነገረቻት በኋላ ስልኩን ዘጋችባት። ሂክመት ይህንን መንገድ ላይ መሆኗን ስለተረዳች ቶሎ ብላ ለወንድሟ ሳሜት ደወለችለት። በስልክም የፈራሁት ነገር ደረሰ፣ ሴቭ ላይ ወደ ካይስሪ እየሄደች ነው አለችው። ሳሜትም ምን ልትሰራ ሲጠይቃት እሺ ታዲያ ከማን ጋር ነው የሄደችው በማለት ይጠይቃል። ከዛ ከኑ ጋር አለችው። ምን ብሎ ይህንን ነገር በንዴት ስሜት ውስጥ ሆኖ እነዚህ ሰዎች እንደ መሽገር ከቤተሰባችን ጋር ተጣብቀዋል፣ ቆይ እኔ ማድረገውን ነገር አውቃለሁ አለ። ከዛም ቶሎ ብሎ ወደ ፖሊስ አዛዡ ደወለለት። ስሙ ሳሜት ሻንሳላ እንደሆነና አንድ ኑህ የተባለ ሰው ሴቭ ላይን እንዳገታት ሪፖርቱን ለፖሊስ ገለጸ። ከዛም ታዲያ ሴቭ ላይና ኑህ በመንገድ ላይ እየሄዱ ነው። ከዛ የፖሊስ ጠባቂዎች መንገድ ላይ እያስቆሙ ይገኛሉ። ከዛም ታዲያ እሱንም ያስቆሙታል። መንጃ ፍቃድ ጠየቁት። መንጃ ፍቃድ ላይ ኑካቻ ክርጃ መሆኑን አጣሩ። ቀጥታ ወደ ፖሊስ ጣቢያ ይዘዋቸው ሄዱ። በፖሊስ ጣቢያው ሲመረመሩ ሴቭ ላይ እንዳልታፈነችና 25 የሞላት ሴት እንደመሆኗ በፈቃዷ እንደፈለገች እንደተጓጓዘች ትናገራለች። አዛዡ ግን በሪፖርቱ መሰረት ሕጉን መከተል እንዳለባቸው ነገራቸው። ሳሜትና ሂክመት በፖሊስ ጣቢያ ደርሰው ኑህና ሴቭ ላይን ሲያዩ ሁኔታው በጣም ተወጣጠረ። ሳሜት ሁኔታውን ለማረጋገጥ ቢሞክርም ሂክመት ግን ተናዳ ነበር። ኑህን ክብር የሌለው በማለት ሴቭ ላይን በእጇ የጎተተች ከፖሊስ ጣቢያው አስወጣቻት። ኑህ እናቷን እንድትረጋጋ ሊያደርጋት ቢሞክርም ዝም በል ብላ ጮኸችበት። ኑህ በጣም አፍሮና አዝኖ ቆመ። ሂክመት ሴቭ ላይን ወደ መኪናው እየጎተተች አስገባቻት።
ጂሃን ወደ ሆቴሉ ቶሎ ድረስ የሚል መረጃ ደርሶት ነበር። ጂሃን ሆቴሉ ሲደርስ የገጠውን ነገር ያልጠበቀው ነበር። ሰራተኞቹ የሆቴሉን እቃዎች በሙሉ በችኮላ ወደ መኪና ሲጭኑ ተመለከተ። ግራ በመጋባት ምን እየተካሄደ ነው? ለምንድን ነው የሁሉ ችኮላ ሲል ጠየቃቸው። ነገር ግን የሐራጅ እንደሆነ ሲረዳ ለሆቴሉ ስምና ለደንበኞቹ ሲል ለጥቂት ደቂቃዎች እንዲታገሱት ተማጸናቸው። እባካችሁን ይህንን ነገር አሁን ማድረግ አያስፈልግም፣ እንደምንም ብለን ያለብንን ዕዳ እንከፍላቸዋለን በማለት ለማስረዳት ሞከረ። ችግሩን እንደሚፈታውና ወዲያውኑ ቼክ እንደሚጽፍላቸው ነገራቸው። በዚህ መሃል ደግሞ ቺያን አባቱን ሳሜትን ውጪ ብቻውን በሐዘን ተውጦ አገኘው። አባቱ በብርድ የተንቀጠቀጠ ያለቅስ ነበር። ቺያን ሊያጽናናው ሲሞክር ሳሜት በከፍተኛ ሐዘን ውስጥ ሆኖ ንብረታችን በኪሳራ እንደተሸጠ ነገረው። አሁን ምን ይሻላል ሲል ጠየቀ። ሆቴሎቻቸው፣ ቤታቸው እና ከሁሉም በላይ ደግሞ ቺያን የተወለደበትን ትልቁ መኖሪያ ቤት ማጣታቸውን እያሰበ በጣም አዘነ። ቺያንም ችግር የለውም አባቴ ከባዶ እንጀምራለን በማለት አባቱን ለማጽናናት ሞከረ። ነገር ግን ሳሜት ሀብቱን ክብሩን በማጣቱ ልቡ በጣም ክፉኛ ተሰብሮ ነበር። ቺያን የተሰበረውን አባቱን አቅፎ ለማረጋጋት ሞከረ። ከዛም ታዲያ በዚህ ትዕይንት ላይ ግዴታ የእነዚህ ሰርግ መከናወን ስላለበት ከብዙ ያልተሳካ ጋብቻ መካከል የነበረው ይሄ ሰርግ በሚያምር ሁኔታ በተዘጋጀው የሰርግ ስፍራና ቺያንና ሴቭ ላይ ወደ ቦታው ይመጣሉ። ሁሉም በጭብጨባ ተቀበሏቸው። ነገር ግን ፊታቸው ላይ የሚታየው በጣም ሐዘንና ጭንቀት ነበር። ከዚህ የሰርግ ስርዓት ጋር በፍጹም አይሄድም ነበር። በተመሳሳይ ደግሞ ሌላ ቦታ ላይ ኑህና ሜሌክ በመኪና ውስጥ እየተሳሳቁ እየተደሰቱ ይጓዛሉ። ነገር ግን ቶሎ ብለው የረሱትን ዕቃ ለማምጣት ወደ ሰርጉ ስፍራ ይሄዳሉ። ነገር ግን ሰርግ አልነበረም እነሱ የጠበቁት። ከዛ ይህንን ሲያዩ በጣም ይደነግጣሉ። ከዛም ታዲያ መጠየቅ ጀመረ። ቺያን ሴቭ ላይን ሚስቴ ብለህ ትቀበላታለህ ሲባል አዎ ብሎ ተመለሰ። ሴቭ ላይንም እንደዛው ብሎ ሲጠይቃት ቤተሰቦቿ በጣም ፊታቸው በጭንቀት ተውጦ ነበር። እምቢ ትላለች ብለው ነገር ግን አዎ ትላለች። እንግዶቹ በጭብጨባ ደስታቸውን ገለጹ። አንዳንዶቹ ግን ስሜታቸውን መቆጣጠር አቅቷቸው ነበር። ከዛም ታዲያ የጋብቻ አስፈጻሚው ከዚህ በኋላ ባልና ሚስት ነው ብለው አወጀላቸው። ነገር ግን ይህንን የተመለከቱት ሜሌክና ኑህ ፊታቸው በጣም በሐዘን ተውጦ ነበር። ሁለቱም ላይ የተጫወቱባቸው ነው የመሰላቸው። ቺያንና ሴቭ ላይ ይህን ጋብቻ በግዴታ ያደረጉ አልመሰላቸውም። ከዛም ቶሎ ብለው ወጡ። ለዛሬ ይዤላችሁ የቀረብኩት ይህንን ይመስላል። ይህንን ቪዲዮ ከተመቻችሁ ሰብስክራይብ በማድረግ ይህንን ቻናል ተቀላቀሉ ትላለሁ። በቀጣይ እስከምንገናኝ ድረስ ቸር ቆዩልኝ። ቻው ቻው።